ሰላም ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ዝጎራቲው በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ለዛሬ ይዤላችሁ የመጣሁት እንግዲህ ጸጉራችሁ ከርዳዳ ለሆነ እየደረቀ ለሚያስቸግራችሁ ለስላሳ ሉጫ ጸጉር የምትፈልጉ ከሆነ ዛሬ የማሳያችሁ ማስክ ለእናንተ እጅግ በጣም ወሳኝ ነው። ነገር ግን በተቃራኒው ጸጉራችሁ በጣም ሉጫ የሆነ በተከታታይ ይሄንን ማስክ እንድትጠቀሙት አልመክራችሁም። ምክንያቱም እኔ በራሴ ጸጉር ላይ ለውጡን ያየሁበት ስለሆነ ነው ሼር ማድረግላችሁ። ተደጋጋሚ ስጠቀመው የነበረ ማስክ ነው እና ጸጉሬ ላይ ያየሁበት ለውጥ አንደኛው ምንድነው ጸጉሬ ወዙ በጣም ጨመረ። ሁለተኛ ነገር ደግሞ ሉጫ ሆነ ሳልፈልገው። እኔ ሉጫ ጸጉር አልወድም በነገራችን ላይ ዞማ ነው የምፈልገው፣ ግን ሳልፈልገው ጸጉሬን እንደዚህ እንደምታዩት ሉጫ አድርጎታል። ይሄ ተኩሽው አይደለም ጸጉሬ፣ በቃ ከታጠብኩት በኋላ ማድረቂያ ተጠቅሜ ከዛ ቅባት ቀብቼ ምናምን እሰራዋለሁኝ። ስፈታው እንደዚህ ነው የሚሆነው። እናም ለጸጉር ልስላሴና ወዝ ብቻ ሳይሆን ለእድገቱም ይጠቅመናል። የራስ ቅላችንን ያጸዳልናል። ጤናማ የራስ ቅል እንዲኖረን ያደርጋል። አሰራሩ እንደሚከተለው አሳያችኋለሁኝ። ቤተሰብ ያልሆናችሁም ሰብስክራይብ አድርጉ። አብራችሁኝ ቆዩ። እዚህ ጋር የተጠቀምኩት ዘይት በቤት ውስጥ ራሴ ያዘጋጀሁት ነው። ከጥቁር አዝሙድ፣ ከቁርንፉድ፣ ከመጥበሻ ቅጠል፣ ከተለያዩ ነገሮች ቤት ውስጥ በወይራ ዘይት አዘጋጅቼ የምጠቀመው ዘይት አለ። ከሱ ላይ ነው የጨመርኩበት። እናንተ ግን እዚህ ጋር የሚመቻችሁን ዘይት ኮኮናትም፣ ኦሊቭ ኦይልም የጸጉራችሁን ማንኛውንም ዘይት ጨምራችሁ መጠቀም ትችላላችሁ። እዚህ ጋር ሁሌም እንደማደርገው ማንኛውንም የጸጉሬን ማስክ ከመጠቀሜ በፊት የጸጉሬን ቶነር እቀባለሁ። የጸጉር ቶነር በቤት ውስጥ እንዴት አድርገን እንደምናዘጋጅ ከዚህ ቀደም በሰራኋቸው ቪዲዮ በሰፊው አብራርቻለሁኝ። ከማንኛውም ለጸጉር ተስማሚ ከሆኑ ከመጥበሻ ቅጠል፣ ከከርከዴ፣ ከቀይ ስር፣ ከቁርንፉድ ከመሳሰሉ ነገሮች በውሃ መልክ እሳት ላይ ለብ አድርገን በውሃ መልክ ጸጉራችን ላይ ስፕሬይ አድርገን የምንጠቀማቸው ማለት ነው። እናንተ እሱ ከሌላችሁ ጸጉራችሁን ማንኛውንም ማስክ ከመጠቀማችሁ በፊት ውሃ ነገር ብታረጡት ጥሩ ነው እንዲቀበልላችሁ። እናም ያዘጋጀሁትን ማስክ በዚህ መልኩ በጸጉሬ ላይ አፕላይ ካደረኩ በኋላ እስቲም የማልጠቀም ከሆነ እስከ 2 ሰዓት አቆየዋለሁኝ። እስቲም የምጠቀም ከሆነ ደግሞ ከ30 ደቂቃ እስከ 45 ደቂቃ አቆይቼ እታጠበዋለሁ።
በመጨረሻ ፀጉሬን ከታጠብኩኝ በኋላ ምንድነው የማደርገው? በእርጥቡ ጭቃ ቅባት ፀጉሬን ጫፍ ጫፉን እቀባውና እንደዚህ ጎነጉነዋለሁ። በተከታታይ በየሁለት ቀኑ እንደዚህ እያበጠርኩኝ ቅባት እየቀባው እጎነጉነውና ሳምንት በኋላ ሲሆነው ልክ መግቢያ ላይ እንዳያችሁት ፀጉሬ ሉጫ ሆኖ የሚያብረቀርቅና የሚያምር ሉክ ይኖረዋል ማለት ነው። እንግዲህ ፀጉራችሁ እንደዚህ እንዲለሰልስ የሚያምር ወዝ እንዲኖረው እድገቱ እንዲጨምር እና ጤናማ የራስ ቅል እንዲኖራችሁ ይህንን ማስክ ፀጉራችሁን ከመታጠባችሁ በፊት ሳምንት ካስለመዳችሁ በሳምንት በ15 ቀን ከሆነ ደግሞ የምትታጠቡት በ15 ቀን ይህንን ማስክ እየተጠቀማችሁ ልክ እኔ እንዳልኳችሁ በእርጥቡ ቅባት እየተቀባችሁ ፀጉራችሁን ከተንከባከባችሁ ምርጥና የሚያምር ልክ እኔ እንዳሳየዋችሁ አይነት ፀጉር ታገኛላችሁ። ተጠቀሙበት። እናም ለዛሬም በራሴ ፀጉር ላይ ለውጥ ያየሁበትን እጅግ በጣም የምወደውን ማስክ እንደዚህ ያጋራዋችሁ። ዛሬ በሰራሁት ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮመንት ላይ አስቀምጡልኝ እመልሳለሁ። እንዲሁም ሌላ እንድሰራላችሁ የምትፈልጉት ካለም ጠይቁኝ፣ የምችለውን ይዤላችሁ ለመምጣት ዝግጁ ነኝ። በተረፈ ቤቴን ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ቸር ሰንብቱኝ። ቻው